ለሃሚልተን ቲቪ፣ ለሃሚልተን ቴሌቪዥን፣ ሃሚልተን ቲቪ የሃሚልተን ቲቪ ተወካይ እውቅናውን እየተረከቡልን ይገኛሉ። ኤንቢሲ እዚህ መጥተዋል። ኤንቢሲ ኢትዮጵያ በዚህ ዓመት የሐጁ ውጤታማ እንዲሆን ከፍተኛ አስተዋጽኦ ካደረጉ ሚዲያ ተቋማት መካከል ናቸው። ሃሩን ሚዲያ የሐጁ ጉዞ እንዲሁም ምዝገባው ስኬታማ እንዲሆን አፍሪካ ቲቪም ይህ ውጤት እንዲመጣ አስተዋጽኦ ካላቁ የሚዲያ ተቋማት አንዱ ነው። የሚንበር ቴሌቪዥን ዋና ስራ አስፈጻሚ እየመጡ ይገኛሉ። ሚንበር ቲቪም የ1447ኛ ዓመተ ሂጅራ የሐጅ ምዝገባና እንዲሁም የሐጅ ጉዞ ውጤታማ እንዲሆን ከፍተኛ አስተዋጽኦ ካበረከቱ የሚዲያ ተቋማት መካከል አንዱ ነው። እጅግ አድርገን እናመሰግናለን። ነጃሺ ቲቪ በ1447ኛ ዓመተ ሂጅራ ሃሚልተን ቲቪ ነጃሺ ቲቪ ከፍተኛ አስተዋጽኦ ካበረከቱ ሚዲያ ተቋማት መካከል ናቸው። የቤንሻንጉል ክልል እስልምና ጉዳዮች ከፍተኛ ምክር ቤት ሐጅና ዑምራ ዘርፍ ነው። ቀጥሎ የአማራ ክልል እስልምና ጉዳዮች ከፍተኛ ምክር ቤት ሐጅና ዑምራ ዘርፍም ዝግጁ ሆነውልናል። ለትግራይ ክልል እስልምና ጉዳዮች ከፍተኛ ምክር ቤት ሐጅና ዑምራ ዘርፍ የትግራይ ክልል እስልምና ጉዳዮች ከፍተኛ ምክር ቤት የሐጅና ዑምራ ዘርፍ፣ የሲዳማ ክልል እስልምና ጉዳዮች ከፍተኛ ምክር ቤት ሐጅና ዑምራ ዘርፍ፣ የአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት የምክር ቤቱ ምክትል ፕሬዝዳንት የሆኑት ሼህ መሐመድ ሐሰን ፈድሉ እሳቸው እውቅናውን እየተረከቡ ይገኛሉ። የሶማሌ ክልል እስልምና ጉዳዮች ከፍተኛ ምክር ቤት የምክር ቤቱ ምክትል ፕሬዝዳንት ናቸው። ይህንን እውቅና እየተረከቡልን የሚገኙት ሶማሌ ክልልም ከፍተኛ ተመዝጋቢዎችን ማስመዝገብ ከቻሉ የክልል መጅሊሶች መካከል ዋነኛው ነው። የኦሮሚያ ክልል እስልምና ጉዳዮች ከፍተኛ ምክር ቤት የክልሉ መጅሊስ ተወካይ እውቅናውን እየተረከቡልን ይገኛል። ለድሬዳዋ ከተማ አስተዳደር እስልምና ጉዳዮች ከፍተኛ ምክር ቤት ድሬዳዋ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት በመቀጠል ከድሬዳዋ በማስከተል የማዕከላዊ ኢትዮጵያ እስልምና ጉዳዮች ከፍተኛ ምክር ቤት እንቀጥላለን። ድሬዳዋ እውቅናቸውን እንደ ክልል መጅሊስ እየተረከቡ ይገኛሉ። የደቡብ ኢትዮጵያ ሕዝቦች እስልምና ጉዳዮች ምክር ቤት ከደቡብ ኢትዮጵያ ቀጥሎ ደቡብ ምዕራብ ኢትዮጵያ እስልምና ጉዳዮች ከፍተኛ ምክር ቤት የሐጅና ዑምራ ዘርፍ አብይ ኮሚቴ ለኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በምክትል ፕሬዚዳንት ማዕረግ የሐጅና ዑምራ ዘርፍ ኃላፊ ለሆኑት ዶክተር መሐመድ ሳላህ እውቅና ይሰጣሉ። እውቅናውን የሐጅ አብይ ኮሚቴ ያዘጋጀው ነው። የተከበሩ የጠቅላይ ምክር ቤቱ ፕሬዝደንት ይህንን እውቅና ይሰጣሉ። ዶክተር መሐመድ ሳላህ እውቅናውን ይረከቡልናል። አላሁ አክበር፣ አላሁ አክበር፣ አላሁ አክበር። ዘርፍ ላደረጉት ከፍተኛ አስተዋጽኦ ኢትዮጵያ ከሀገር እንድትጠራ ለሰጡት አመራርነት ሚና የሐጅና ዑምራ ዘርፍ ይህንን እውቅና አበርክቷል። እውቅናውን ዶክተር መሐመድ ሳላህ እየተረከቡ ይገኛሉ። አላሁ አክበር።